እቺ ሴት ባለትዳርና የሁለት ልጆች እናት ሆና ሳለ ባለቤቷ ከሌላ ሴት ከወለደው ልጅ ማለትም ከእንጀራ ልጇ ጋር የጀመረችው ግንኙነት ሕይወቷ ላይና ትዳሯ ላይ ትልቅ አደጋን ይዞ የመጣ ሲሆን በስነ ልቦናዋ ላይም ትልቅ ችግርን ይዞ መጥቷል። ፊልሙ ሲጀምር አና የተባለች እናት ልጆቿን ትምህርት ቤት ለመላክ እያዘጋጀቻቸው እናያለን። ባለቤቷ ፒተር ይባላል። እናም አና ጠበቃ እንደመሆኗ አንዳንድ ደንበኞቿ እሷን ለማናገር ቤቷ ድረስ ስለሚመጡ ፒተር ይሄ ነገር በጣም ያበሳጨው ነበር። ከአና ደንበኞች ውስጥ አንዷ እቺ ሴት ስትሆን 7 ጊዜ አግብታ የፈታች ሴት ናት። ማታ ላይ አና ለልጆቿ ተረት አንብባ ታስተኛቸዋለች። ልጆቿም ነገ የሚመጣውን እንግዳ ለመተዋወቅ በጣም እንደጓጉ ይነግሯታል። በማግስቱ ጠዋት የፒተር ልጅ የሆነው ጉስታፍ ወደ እነሱ ይመጣል። ፒተር ጉስታፍን ከቀድሞ ሚስቱ ሲሆን የወለደው አሁን ጉስታፍ ከነ ፒተር ጋር ሊኖር ነው ወደ እነሱ ቤት የመጣው። ሴቶቹ ልጆች ወንድማቸው ወደ እነሱ ቤት ሊኖር ስለመጣና በጣም ደስተኛ ስለሆኑ ስጦታ ይሰጡታል። ፒተርም ጉስታፍን ካሁን በኋላ ራሱን እንደ ቤተሰብ እንዲቆጥርና ዘና ብሎ እንዲኖር ይነግረዋል። ከቆይታዎች በኋላ አና ወደ እህቷ ሊና ጋር ጥፍሯን ልትሰራ ወደ ሜካፕ ቤቷ ትሄዳለች። እናም እግረ መንገዷን የፒተር ልጅ ጉስታፍ እነሱ ቤት ሊኖር እንደመጣ ትነግራታለች። እናም ከዛ ወደ ቤት ስትመለስ የጉስታፍን ቁልፍ ማንጠልጠያ መሬት ላይ ወድቆ ታገኘዋለች። ልትሰጠውም ወደ ክፍሉ ስትገባ ጉስታፍ የለም። ከሻወር ቤትም በፎጣ ተጠቅልሎ ሲመጣ ሁለቱም በጣም ይደነግጣሉ። በሐሳብም ሆና ቁልፍ ማንጠልጠያውን ሳትሰጠው ትረሳለች። ማታ ላይ እንደተለመደው የአና ደንበኛ አናን ልታማክራት ወደ ቤት ትመጣለች። በማግስቱ አና ልጆቿን ወደ ትምህርት ቤት አድርሳ ስትመለስ ቤት ውስጥ ፒተር እና ጉስታፍ እየተጨቃጨቁ ታያለች። ጉስታፍም ራሱን ለማረጋጋት ወደ ጫካው ይሄዳል። ፒተር ጉስታፍ ላይ በጣም ነበር የተናደደው። ከቆይታዎች በኋላ አና ወደ ስራ ትሄድና ስራ ላይ ከቆየች በኋላ ወደ ቤት ትመለሳለች። ቤት ስትገባ ግን ቤታቸው ተዘርፎ ነበር። በጣምም ደንግጣ ለፒተር ትደውልና ነገሩን ትነግረዋለች። እሱም እንድትረጋጋና ነገሩን ለፖሊስ ሄዳ እንድታመለክት ነግሯት ወደ ፖሊስ ጣቢያ ሄዳ ነገሩን ታመለክታለች። በማግስቱም አና በጠዋት ተነስታ ልብስ ልታጠብ ስትል በድንገት ልትሰጠው ብላ የረሳችውን የቁልፍ ማንጠልጠያ የራሱ የጉስታፍ ኪስ ውስጥ ታየዋለች። ጉስታፍም ሲመጣ ቁልፍ ማንጠልጠያውን እየሰጠችው ይሄ ቁልፍ ማንጠልጠያ የእሷ ቦርሳ ውስጥ እንደነበር፣ ያ ቦርሳም ትላንትና ቤታቸው ሲዘረፍ እንደተሰረቀና ነገር ግን ይሄ እንዴት የእሱ ኪስ ውስጥ ሊገኝ እንደቻለ ትጠይቀዋለች። ጉስታፍም በንዴት ሲጀመር የኔ ልብሶች ለምን ነካካሽ ይላታል። እሷም አሁን የሚያስጨንቀው ይሄ ሳይሆን እኔ ጉዳዩን ለፖሊስ አመልክቻለሁ፣ ብር ለማግኘት ፈልገ ከሆነ ቤታችንን የዘረፍከው ችግር የለውም፣ ከአሁን በኋላ እንደ ቤተሰብ ከኛ ጋር እየኖርክ ስለሆነ እውነቱን ንገረኝና ክሱን እሰርዘዋለሁ፣ አንተም ከዚህ ድርጊት መቆጠብ አለበት ትለዋለች። ከሰዓት ላይም ቤተሰቦቻቸው እንዳለ ግቢ ውስጥ እየተዝናኑ ፒተርም ሁለቱ ታናናሽ እህቶቹን እያጫወታቸው ደስ የሚልን ጊዜ እያሳለፉ ነው። ማታ ላይ አና ብቻዋን ወይን እየጠጣች ስራዋን እየሰራች ነበር። ብዙም ሳይቆይ ጉስታፍ ከፍቅረኛው አማንዳ ጋር ይመጣና አማንዳና አናን ያስተዋውቃቸዋል። እናም ሁለቱ ወደ ጉስታፍ ክፍል ይሄዳሉ። ፍቅር ሲሰሩም አና ድምጻቸው የረብሻትና ስራዋን ትታ ወደ መኝታ ክፍሏ ትገባለች። በስሜታዊነትም ለረጅም ሰዓት መስታወት ላይ ራሷን እያየች ትቆያለች። በማግስቱ አና እንደተለመደው አድካሚ የሥራ ውሎን ውላ ወደ ቤት ትገባለች። ከፒተር ጋርም የሚገርምን ምሽት ሲያሳልፉ ያድራሉ። በእረፍት ቀናቸው አና ልጆቹን ለማዝናናት ወደ ወንዝ ወሰደቻቸው። እናም በዋና መሃል ጉስታፍ ወደ እሷ ሄድና አብራቸው እንድትዋኝ ይጠይቃታል። እሷ ብዙም አልፈለገችም ነበር፣ ነገር ግን ያሳምናትና ከነሱ ጋር መዋኘት ትጀምራለች። እናም ደስ የሚልን ጊዜ ሲያሳልፉ ቆይተው ማታ ላይ ወደ ቤት ይገባሉ። ፒተር እስኪመጣ አናና ጉስታፍ ቁጭ ብለው እያወሩ አና እጁ ላይ ያለውን ንቅሳት አይታ ስታደንቅለት ጉስታፍም ስለ ትርጉሙ ያስረዳታል። የራሱንም አስመስሎ በቀለም እጇ ላይ ይስልላታል። ከቀናቶች በኋላ ጎረቤቶቻቸው እነ ፒተር ሊጎበኙ ይመጣሉ። አና በእነዚህ ሰዎች ብዙም ደስተኛ አይደለችም። ጨዋታቸውንም ሞቅ ለማድረግ ሙዚቃ ከፍታ መደነስ ስትጀምር ሁሉም ችላ ይሏታል። በሁኔታው ትናደድና መጠጥ ወስዳ ብቻዋን ቁጭ ብላ መጠጣት ትጀምራለች። ጉስታፍም ወደ ፓርቲ ሊሄድ ሲል በድንገት ያያታል። ወደ ፓርቲም እንደሚሄድ ሲነግራት እሷም መቀላቀል እንደምትፈልግ ትነግረውና አብረው ወደ ፓርቲ ይሄዳሉ። በወሬያቸው መሃል የአና ተደጋጋሚ ጥያቄ የነበረው የጉስታፍ ፍቅረኛ ስለሆነችው ስለ አማንዳ ብቻ ነበር። ሁለቱም ሞቅ ብሏቸው ነበርና በድንገት ይሳሳማሉ። ወደ ቤት ሲመለሱ ፒተር በጣም ተናዶ ነበር የጠበቃት። እንዴት እንግዶች እያሉ ቤቱን ትተሽ ትሄጃለሽ በማለትም ይናገራታል። እሷም ራሷን ለማረጋጋት ወደ ወንዝ እንደሄደች በመናገር ተዋሸዋለች። በማግስቱ ቤተሰቡ ግቢ ውስጥ እየተጫወተ ነበር። ጉስታፍም የድብብቆሽ ጨዋታ ላይ ነበርና አና አጠገብ ሄዶ ይደበቃል። ጉስታፍ ሐሳቡ ጨዋታው ላይ ቢሆንም እጆቿንና ትከሻዋን ሲነካት አና በተመስጦ ነበር የምታየው። ማታ ላይ አና ስለ ጉስታፍ እያሰበች መተኛት ያቅታታል። ውሃ ለመጠጣትም ወደ ኪችን ተነስታ ስትሄድ የጉስታፍ ክፍል ክፍት እንደሆነ ትመለከታለች። ጉስታፍ መጽሐፍ እያነበበ ነበር።
እሷም ወደ ውስጥ ትገባና ሰውነቶቹን መነካካት ትጀምራለች። ጉስታፍ ያላሰበው ነገር ቢሆንም ነገር ግን በጣም ወዶታል። ንክኪያቸውም ቀስ በቀስ ወደ ግንኙነት ይቀየራል። ሲጨርሱም አና ስላስደሰትከኝ አመሰግናለሁ ብላ ተሰማውና ትሄዳለች። በማግስቱም አና ለጉስታፍ ላፕቶፕ ገዝታ ትሰጠዋለች። ፒተርም ይህንን ነገር ሲሰማ እንደዚህ አይነት ነገሮችን ከማድረግሽ በፊት እኔን ማማከር ነበረብሽ ይላታል። እሷም ያላትን ተቀብላ እራት ለመብላት ወደ ውጭ ይወጣሉ። ማታ ላይ ሲመለሱ ሁሉም ልጆች ተኝተው ነበርና መሳሳም ይጀምራሉ። አና ጉስታፍ ያሳያትን ነገር መድገም ትፈልጋለች። እናም ለፒተር አዲስ ነገር እንዲሞክር ስትነግረው ነገር ግን እሱ ከዚህ በፊት እንደሚያደርገው ብቻ ያደርጋል። ይሄም ነገር ትንሽ ያበሳጫታል። በማግስቱ አና ወደ ስራ ሄዳ እንደተለመደው ደንበኞቿን ስታማክር ትቆያለች። ማታ ላይ ወደ ቤት ስትገባ ጉስታፍ ለሁለቱ ሴት ልጆች ተረት እያነበበላቸው ታየዋለች። እናም ጉስታፍ ከዚህ ቤተሰብ ጋር በጣም ተስማሚ የሆነ ሰው እንደሆነ ይሰማታል። በማግስቱ አና ዕቃ እያጠበች በድንገት ጉስታፍን ግቢ ውስጥ ታየዋለች። እናም ወደ ሻወር ቤት ተጠራውና ባለፈው ያደረጉትን ነገር ይደግሙታል። ከቆይታዎች በኋላ የጉስታፍ አባት ፒተር ወደ ቤት ይመጣል። እናም ሁለቱ ሴቶች ልጆች ብቻቸውን ጌም እየተጫወቱ ሲሆን ፒተር ቤት ውስጥ ቢዟዟርም አናን ሊያገኛት አልቻለም። አና ለካ ከጉስታፍ ጋር እዚህ ጫካ ውስጥ ደስ የሚል ጊዜ እያሳለፈች ነበር። ማታ ላይም ወደ ቤት ስትገባ ልጆቹ ቀድመው ተኝተዋል። ቀን ከቀን አናና ጉስታፍ በጣም እየተቀራረቡ ይመጣሉ። በማግስቱ የሁለቱ መንታ ሴቶች ልደት ነበር። እናም አና ለእንግዶች አንዳንድ ነገሮችን ለማምጣት ወደ ውስጥ ትገባለች። በዚህ ሰዓት ጉስታፍ ይከተላትና መሳሳም ይጀምራሉ። ነገር ግን የአና እህት በድንገት ይህንን ትመለከትና በጣም ትደነግጣለች። ለብቻዋም ትጠራትና ምን እያደረግሽ ነው በማለት ለረጅም ሰዓት ይጨቃጨቃሉ። አና በጣም ደንግጣ የጥፋተኝነት ስሜት ይሰማታል። ከቆይታዎች በኋላ ዕቃዎቹን ስታነሳሳ ጉስታፍ ሊያግዛት ይመጣል። ነገር ግን እሷ ዓይንህን ማየት አልፈልግም ሂድልኝ በማለት ታባርረዋለች። ጉስታፍም ተናዶ ወደ ዛፍ ላይ በመውጣት ልጆቹን ለማዝናናት ከዛፉ ላይ ዘሎ የውሸት ይወድቃል። አባትየው በጣም ቢደነግጥም ነገር ግን አውቆ መሆኑን ሲያቅ በጣም ይናደድበትና ይሰድበዋል። ጉስታፍ በጣም ተናዶ ራሱን ለማረጋጋት ወደ ጫካው ይሄዳል። አናና ፒተርም እያወሩ ፒተር ጉስታፍ በጣም የተለየ ባህሪ እያመጣ ነው፣ ምን እንዳገኘ ምንም ሊገባኝ አልቻለም ይላታል። ማታ ላይም ሁሉም ወደ እንቅልፋቸው ሲሄዱ አና ግን ስላደረገችውና ስለተፈጠረው ነገር ምንም እንቅልፍ ሊወስዳት አልቻለም። በማግስቱም ጉስታፍን ለብቻው አግኝታው ካሁን በኋላ ምንም አይነት ግንኙነት እንደማይኖራቸው ትነግረዋለች። ከቆይታዎች በኋላ ፒተርና ጉስታፍ ለብቻቸው ሲያወሩ አና ትመለከትና ግራ ይገባታል። ወደ እነሱም ስትቀላቀል ፒተር ከጉስታፍ ጋር እቺን ክረምት ብቻቸውን ማሳለፍ እንደሚፈልጉ ይነግራታል። አናም ከሴት ልጆቹ ጋር አድርጎ የማያውቀውን ነገር ከወንድ ልጁ ጋር ሊዝናና መሄዱ መሆኑን ስታቅ በጣም ትናደዳለች። ማታ ላይም ለልጆቿ ተረት እየነገረች ልታስተኛቸው ስትሞክር ልጆቹ ግን ለምንድነው ከአባታችን ጋር ይህንን ክረምት ልንዝናና ያልሄድ ነው እያሉ ይጠይቋታል። በማግስቱ አና ስለጨነቃት ልጆቹን ወደ እህቷ ታደርሳቸዋለች። እህቷ ግን የምታወራውን ነገር ፈጽሞ መስማት እንደማትፈልግ ትነግራታለች። አናም ወደ ቤት ገብታ ለረጅም ጊዜ ካሰበችበት በኋላ ለፒተር ወደ ቤት እንዲመለሱ የድምፅ መልእክት ታስቀምጥለታለች። ልጆቿንም ከእህቷ ቤት ልታመጣ እየሄደች ትኩረቷ በጣም በመሰረቁ የተነሳ መኪናዋ ለትንሽ ከመጋጨት ይተርፋል። ልጆቿንም አምጥታ ወደ ቤት ስትመለስ እነ ፒተር በሚገርም ሁኔታ ቤት መጥተው ነበር። ፒተር ምንም እንዳልተፈጠረ ሁሉንም ነገር በሰላም ነበር የተቀበለው። ነገር ግን ሁሉም ከተኛ በኋላ ለብቻዋ ሊያናገራት ይጠራትና ጉስታፍና አንቺ ግንኙነት እንዳረጋችሁ ራሱ ጉስታፍ ነገረኝ ይላታል። አና በጣም ደነገጠች። ነገር ግን እንዴት እሱን ልታምነው ቻልክ ብላ በጣም ትጮኻለች። በዚህ ሰዓት አምኜው አይደለም በማለት ሊያረጋጋት ይሞክራል። አናም ትናደድና ጉስታፍ ከዚህ ቤት እንዲወጣ ዕቃዎቹን ትሰበስባለች። በመሃላቸው ግራ የተጋባው ፒተር ሁለቱንም ያፋጠጣቸውና እንዲነጋገሩ ይነግራቸዋል። አና አሁንም ምንም አይነት ነገር እንዳላደረጉ ትናገራለች። ጉስታፍም ይናደድና እምታምን ከሆነ እመነኝ፣ ካላመንክም የራሱ ጉዳይ በማለት በንዴት አና ላይ ይተፋባትና ቤቱን ለቆ ይወጣል። ከሰዓት ላይም ከዚህ ቤት ሊሄድ ስለሆነ ዕቃዎቹን በአባቱ መኪና ይሰበስባል። ሁለቱ ሴቶችም በመሄዱ በጣም እያዘኑ እያቀፉ ይሰናበቱታል። ይሄ ከተፈጠረ ቀናቶች አለፉ። እናም ፒተር ልጁን የመናፈቅ ስሜት ይሰማዋል። ብዙም ሳይቆይ የአና ደንበኛ ትመጣና ላደረገችላት እርዳታ በጣም እንደምታመሰግንና የነበረችበትንም ክስ እንዳሸነፈች ትነግራታለች። እናም አና ወደ ሥራ ቦታዋ ስትሄድ ጉስታፍ እዛ እየጠበቃት ነበር። ወደ ቢሮዋም ይገቡና ጉስታፍ ለአና ሁሉንም ነገር ለአባቴ ፍርጥ አድርገሽ ንገሪው፣ አባቴ እኔ ውሸታም እንደሆንኩና እናንተን ላፋታ ያደረኩ ነገር እየመሰለው ነው፣ ይህንን ማትነግሪው ከሆነ ግን ችግር ይፈጠራል ይላታል። አናም ልታስፈራራኝ እንደመጣ ገብቶኛል፣ ከአሁን በኋላ ቤተሰቦቼ ላይ እንዲህ ብለህ እንዳትደርስ አሁኑኑ ከዚህ ቢሮ ወጣ ብላ ታባርረዋለች። ከቀናቶች በኋላ ክሪስመስ ይደርስና ቤተሰቡ ደስ የሚልን ጊዜ ያሳልፋል። ነገር ግን ጉስታፍ ወደዛ መጥቶ በር ያንኳኳል።
አባቱንም ሊያናገረው የሚፈልገው ነገር እንዳለ ሲናገር አሁኑኑ ከዚህ ሰፈር ሂድ ያለበለዚያ ፖሊስ ነው የምጠራው ብላ ታባረረዋለች። ቀስ በቀስ አና ከእህቷ ጋር ለመታረቅና ይቅርታ ለመጠየቅ ሞከረች። ይህ በእንዲህ እንዳለ ፒተር ከድሮ ሚስቱ ማለትም ከጉስታቭ እናት ስልክ ይደወልለትና ጉስታቭ ለረጅም ቀናቶች እንደጠፋ ይነገረዋል። ነገሩንም ለፖሊስ ያመለክታሉ። በማግስቱ አና ውሻቸውን ወክ አስደረጋ ወደ ቤት ትመለሳለች። ፒተርም ፖሊሶች ስለ ጉስታቭ ሊያናግሩት እንደጠሩትና ወደዛ ሊሄድ እንደሆነ ይነግራታል። አና ከሱ ጋር ልትሄድ ፈልጋ ቢሆንም ይከለክላታል። ከልጆቿ ጋርም በመሆን አባታቸው ይዞ የሚመጣውን መልስ ይጠብቁታል። ፒተር ግን በማምሸቱ ልጆቹ ይተኙና አናም ሶፋው ላይ ጋደም ትላለች። ፒተርም አናን ይቀሰቅሳትና ጉስታቭ ጫካ ውስጥ ሞቶ እንደተገኘ ይነግራታል። አና ወደ መታጠቢያ ክፍል ገብታ በጥፋተኝነትና በጸጸት ስሜት እጅግ በጣም ታለቅሳለች። ፊቷንም ታጥባ ቀና ስትል ከኋላዋ ጉስታቭ ቆሟል። ነገር ግን ዞር ስትል በምዕናብ ነበር የታያት። ወደ መኝታም ተመልሳ በጣም ያዘነውን ፒተር ልታጽናናው ስትሞክር አፍሽን ዝጊ፣ በአንቺ ምክንያት ነው ይሄ ነገር የተፈጠረው በማለት በንዴት ይይዛታል። በማግስቱ ሁሉም የቤተሰቡ አባል ልብሳቸውን ለብሰው የጉስታቭ ስርዓተ ቀብር ላይ ለመሄድ ይዘጋጃሉ። አናም ኋላቸው እየሄደች ባደረገችው ነገር በጣም እንደተጸጸተች እያየን ፊልሙ በዚህ ይጠናቀቃል።